አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱን ለማጥፋት እና እሱ እንትን እንዲያደርግልኝ ይሄንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የምቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ስለዚህ በቃ ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመው አላውቅም። የት ጋር ነው የሚቆመው? በነገራችን ላይ የምሬን ነው የምላችሁ። ግን ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ የዓለም ክፍል ከኢትዮጵያ ከተለያዩ ከሁሉም በቃ ምን ልበላችሁ ኤርትራውያን በቃ ማለት እግዚአብሔር እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ የወጣው። ምን ስል ነው ራሱ እንደው ሽው ሲልም ራሱ ወደ ሐሳቤም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ